እንዴት ዩቲዩብ ቻናል ይከፈታል ለምትሉ ሰዎች ይሄ ትክክለኛ ቪዲዮ ነው። ነገር ግን ዩቲዩብ ቻናል ብቻ ስለከፈታችሁ ስኬታማ ትሆናላችሁ ማለት አይደለም። ዩቲዩብ ላይ ገንዘብ ይሰራል። አዎ በጣም ብዙ ገንዘብ ይሰራል። በጣም ትልልቅ ሂውጅ የሆኑ ገንዘቦች በዩቲዩብ ሜክ ማድረግ ይቻላል። ገንዘብ የሚሰራ ቻናል መክፈት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። እንደዚህ አይነት መረጃዎችን ለማግኘት ስለ ኦንላይን ስራ፣ ስለ ዩቲዩብ፣ ስለተለያዩ ነገሮች ማወቅ ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ቪዲዮ እንገባለን። እዚህ ጋር ሁለት ኦፕሽኖች አሉ። አንደኛው ኦፕሽን ጉግል ክሮም እንገባና gmail.com ብለን ሰርች እናደርጋለን። ወይም ደግሞ አፕ ስቶር ላይ ገብተን ጂሜል አፕሊኬሽን አውርደን ጂሜል አካውንት ክሬት ማድረግ እንችላለን ማለት ነው። ጂሜል ካሌላችሁ ጂሜል ካላወጣችሁ ማለት ነው ከእንደገና ወይም ደግሞ ሴኪዩርድ የሆነ ጂሜል ማውጣት ከፈለጋችሁ ይህን ስቴፕ ተከተሉ ማለት ነው። ሶ ከሚያመጣላችሁ ከነዚህ ኦፕሽኖች ይሄኛውን ትመርጣላችሁ። እዚህ ትገቡና እዚህ ነው ሳይን ኢን ይላል ቱ ኮንቲኒው ጂሜል ይላል። ካላችሁ ታስገባላችሁ ማለት ነው። ካሌላችሁ ደግሞ እዚህ ጋር ክሬት ሚለውን ትነካላችሁ። ከዛ ክሬት ሚለውን ስትነኩ የምትፈልጉት አካውንት ምንድን ነው ብሎ ያስመርጣችኋል። እኔ ፐርሰናል ሚለውን እመርጣለሁ ማለት ነው። የራሴን ስም አስገባለሁ ወይም ደግሞ መክፈት የምፈልገውን ብራንድ ኔም ከሆነ ብራንድ ኔም አስገባለሁ ማለት ነው። ፈርስት ኔሙን እንደዚህ ቲ እለዋለሁ። ከዚህ በመቀጠል በርዝ ዴት ነው የምትፈልጉትን እናንተ የራሳችሁን እንትን ባለው ታስገባላችሁ ማለት ነው። ቀኑንም እዚህ ጋር ታስገባላችሁ። ደግሞ ዓመተ ምሕረቱን ታስገባላችሁ ማለት ነው። ከዛ ጀንደር ትመርጣላችሁ። ጀንደር ከመረጣችሁ በኋላ ኔክስት ትሉታላችሁ ማለት ነው። ጉግል ራሱ አድሬስ አሬንጅ ያደርግላችኋል ወይም የኢሜል አድሬስ አሬንጅ ያደርግላችኋል። ከነዛ ውስጥ እናንተ ፒክ ታደርጋላችሁ ማለት ነው። የተመቻችሁን እዚህ ጋር የመጡልን አሉ። ከነዚህ ውስጥ ይሄ ሁለተኛውን መርጣለሁ። ከፈለጋችሁም እዚህ ገብታችሁ ራሳችሁ ክሬት ማድረግ ትችላላችሁ። ካልተያዘ ያመጣላችኋል ማለት ነው። ሶ ከዚህ በመቀጠል ስትሮንግ ፓስወርድ ክሬት አድርጉ ይለናል። ኔክስት ትሉታላችሁ ማለት ነው። ይህን ስትጨርሱ እዚህ ጋር ደግሞ የሆነ ነገር ቢያጋጥማችሁ እንደ ሪከቨሪ የሚሆን ኢሜል አስገቡ ነው የሚለው። ካላችሁ ታስገባላችሁ፣ ካልሆነ ስኪፕ ብላችሁ ታልፉታላችሁ ማለት ነው። መኖሩ ያው ጠቃሚ ነው። ከዛ ሪቪው ዩር አካውንት ኢንፎ ይላል። የኢሜላችሁና ኔማችሁን ያሳያችኋል ማለት ነው። ከዛ በኋላ እዚህ ጋር አግሪመንት አለ። አግሪ ትሉታላችሁ። ጉግል አካውንት ባለቤት ሆናችኋል። ኮንግራ። ከዚህ በኋላ ጂሜል እንዴት እንደሚከፈት በቀላሉ አውቃችኋል ማለት ነው። ወደ ኢሜላችን እንገባለን ማለት ነው። ኢሜላችን ላይ ከገባም በኋላ ደግሞ አጀስት የምናደርጋቸው የተለያዩ ሴቲንጎች አሉ፣ የሴኩሪቲ ሴቲንጎች። እነሱን ደግሞ ከዚህ በመቀጠል እናያለን ማለት ነው። ከዚህ ጂሜል ውስጥ እንደዚህ እንገባለን። እንደዚህ ከገባም በኋላ እንጥላችኋል። ከላይ እሷን ስትነኳት እንደዚህ ይከፈትላችኋል ማለት ነው። ሌላ አካውንትም ካላችሁ እዚህ ጋር ያመጣል። ማኔጅ ዩር አካውንት ማኔጅ ዩር ጉግል አካውንት ወደሚለው እንገባለን ማለት ነው። እኛ የምንፈልገው ሴኪሪቲ ስለሆነ ወደ ስር እንልና እዚህ ጋር ማስተካከል ያሉብን ነገሮች አሉ። አንደኛው ቱ ስቴፕ ቨርቲፊኬሽን ነው። ወደ ቱ ስቴፕ ቨርቲፊኬሽን ወደሚለው እንገባለን ማለት ነው። ምናልባት ስናስገባ ኮንፊርም እንድናደርግ ከፈለገ ፓስወርዳችሁን በድጋሚ ያስገቡ ይላችኋል። ስለዚህ እዚህ ጋር ፓስወርዳችሁን በድጋሚ ታስገባላችሁ ማለት ነው። ልክ እንዳስገባችሁ ስቴፕ ቨርቲፊኬሽናችሁን ያሳያችኋል። ስለዚህ ምን ምን ማድረግ እንዳለባችሁ እዚህ ጋር በዝርዝር አለ። እኛ ማድረግ ያለብን ደግሞ አንደኛው ፎናችን ነው። እዚህ ጋር ፎናችንን እናስገባና አሜሪካ የሚለውን ኢትዮጵያ ወደሚል እንቀይረዋለን ማለት ነው። ስልካችንን ቨርሲፋይድ እናደርገዋለን። ከዚህ በፊት ጂሜል የከፈታችሁበት ቁጥር ከሆነ አይሰራም። ስለዚህ አዲስ ስልክ ነው የምታደርጉት ማለት ነው። ጂሜል ያልከፈታችሁበት ስልክ ነው እዚህ ጋር የምታስገቡት። ይሄ ስልክ እናንተ ጋር ሊቀመጥ ይገባል ማለት ነው። በእርግጥ ይሄ ብቻ በማድረግ ብቻ በጣም ሴኪዩርድ መሆን ይቻላል ማለት አይደለም፣ ግን አንደኛው ስቴፕ ነው። ቀጥሎ ደግሞ ሌላኛውን ስቴፕ እናያለን። ይሄን ቨርቲፋይድ ካደረግን በኋላ ዋነኛው በጣም ቤስት የሚባለው ማለት በጣም ሴኪሪቲ ሌቭላችሁን የሚያሳድገው ደግሞ አውተንቲኬሽን አፕ በመጠቀም ይሄን አውተንቲኬሽን አፕ በመጠቀም
ሶ እንዴት ስትሮንግ የሆነ ሴኩሪቲ እንደምናደርግ አሳያችኋለሁ ማለት ነው። ስለዚህ እቺን እዚህ ጋር ካያችሁ አውተንቲኬሽን የሚል አለ። እሱን ስትነኩት ሴት አፕ አውተንቲኬሽን የሚለውን እንነካለን። ከዛ ስካን አድርጉ ይለናል። ስካን አናረግባት አይካንት ስካን የሚለውን ስትነኩ እንደዚህ ያመጣላችኋል። ፕሌይ ስቶር ወይም ካፕ ስቶር እናወርዳለን ማለት ነው። እሱን ካወረድን በኋላ እዚህ ጋር የምታዩት ኮድ አለ። ይሄኛው ኮድ ማለት ነው። እሱን ኮድ ኮፒ እናደርገውና ጉግል አውተንቲኬሽን አፓችን ላይ እንገባለን። አድ አካውንት ብለን ማስገባት ይችላል። ስላስገባሁት ነው ቀድሜ። ሶ አድ ኮድ እንላለን። ሶ ስካን ነው ወይስ ምናምን ይለናል። እኛ አሁን ኮፒ ስላደረግን እዚህ ጋር ኔሙን እንጽፋለን እንዳንረሳው። ይሄን ቅድም ኮፒ ያደረግነው ፔስት እናደርገዋለን። ከዛ እዚህ ጋር ታይም ቤዝ አድርጉ ስላለን ራሱ ባይ ዲፎልት ታይም ቤዝ ሆኗል። ከዛ አድ እንለዋለን ማለት ነው። ከዛ እዚች ጋር ኮድ ቁጥሯን ነው የምንነካት። ቁጥሯን ስንነካ ራሱ ኮፒ ያደርግልናል ማለት ነው። ከዛ ከዚህ ወጥተን እዚህ ጋር ወደ ጠየቀን እንሄዳለን። ኔክስት ስንለው ኮዱን አስገባ ይለናል። ጫን ብለን ፔስት እናደርጋለን። ከዛ ደን እንለዋለን። ከዛ ቬሪፋይ እንለዋለን ማለት ነው። ስለዚህ ጉግል አውተንቲኬሽን አፕ ወይም አውተንቲኬሽን አፕ አስገባን ማለት ነው። በጣም በቃ ሌቭሉን በደንብ ነው የሚያሳድግ። ስለዚህ ይሄን ካረግን በደንብ ስትሮንግ የሆነ የጂሜል አካውንት ክሬት አረግን የዩቲዩብ ቻናል እንዴት መክፈት እንደምንችል እናያለን ማለት ነው። ቻናሉን እንደምንከፍት የምናይ ይሆናል ማለት ነው። ቀጥታ ወደ ጉግል ክሮም ነው የምንሄደው ወይም ብራውዘር የጉግል ክሮም ብራውዘር ላይ እንሄድና youtube.com ብለን እንጽፋለን ማለት ነው። ሶ እዛ ላይ ከገባን በዚህ መልኩ ይመጣልናል። ልክ ስትከፍቱት ሳይን ኢን አርጉ ይለናል ማለት ነው። ሶ እሷን ነካታለን። ደግሞ ቻናል ክሬት ለማድረግ ስለሆነ ዴስክቶፕ ቪው የሚለውን ስትነኩ ወይም ወደ ዴስክቶፕ ሳይት የሚለውን ስትነኩ ክሬት ለማድረግ ስለሆነ ክሬት ቻናል የምትለዋን እዚች ጋር ያለችውን እንነካታለን ማለት ነው። ዩ ዊል አፒር የሚለውን ስም እና ሃንድለር ክሬት ትሉታላችሁ። ቻናላችሁን ክሬት አድርጋችሁ ማለት ነው። ቅድም ቻናል ከከፈትም በኋላ እዚህ ጋር በዚህ አይነት መልኩ ተዘርዝሮ እናገኘዋለን። ሶ ዩቲዩብ ስቱዲዮ የሚለውን እንነካለን ማለት ነው። ሶ አፕሊኬሽን ነው ሲላችሁ አይ በአፕሊኬሽን ሳይሆን እዚህ በዴስክቶፕ ሳይት ማየት ስለምፈልግ ኮንቲኒው እንለዋለን። በአፕሊኬሽኑ ካወርዳችሁ ወደ አፕሊኬሽኑ ይመራችኋል። ግን አፕሊኬሽኑ እዚሁ ሆኖ ሲሆን ሞር የሴቲንግ የሚታየው እዚች ጋር የሴቲንግ ምልክት አለች። እሷን እንነካታለን። እሷን ከነካናት በኋላ ጀነራል ሚል ይመጣል። መጀመሪያ በምን እንዲከፈላችሁ ትፈልጋላችሁ የሚለውን ያስመርጣችኋል ማለት ነው። ሶ ካንትሪያችንን እንመርጣለን ማለት ነው። እኛ የምንፈልገውን ዩቲዩብ ያው እዚህ ውስጥ ኢትዮጵያ የለም ዩቲዩብ ይሰራባቸዋል ብለን የምናስባቸውን እንመጣለን። ለምሳሌ በእኔ ኬዝ ኬንያን እንመርጣለሁ ማለት ነው። ዩኤስኤ የፈለጋችሁትን ዩኬ ደስ የሚላችሁን ማድረግ የእናንተ ድርሻ ነው። ቻናል የሚለውን እንነካለን። ሶ እዚህ ጋር አድቫንስ የሚል አለ። አድቫንስ ሴቲንጎች አሉ። ለችልድረን ነው አይደለም ምናምን የሚሉትን እናንተ ራሳችሁ ማስተካከል የምትፈልጉትን እዚህ ጋር ታስተካክላላችሁ። አካውንት ሊንክ ማድረግ ከፈለጋችሁ ምናምን እንደዚህ አይነት ነገሮችን በዚህ መልኩ ያሳያችኋል ማለት ነው። ፊቸር ኤሊጂቢሊቲ ማለት ነው። ሶ እዚህ ጋር ስታንዳርድ ፊቸር አለ። ቻናል ስለከፈታችሁ ብቻ ኤሊጂብል ነው። ይሄ ደግሞ እነዚህን ነገሮች ቪዲዮ አፕሎድ፣ ፕሌሊስት እንደዚህ የመሳሰሉ ነገሮችን እንድታደርጉ ያደርጓቸዋል። ሌላኛው ኢንተርሚዲየት ፊቸር ነው። ይህን ስታደርጉ ተምኔል እንድትሰሩ፣ ላይቭ እንድትገቡ፣ ከ15 ደቂቃ በላይ ቪዲዮ እንድትለቁ ያደርጋቸዋል ማለት ነው። ቬሪፋይድ ፎን ማድረግ ነው የሚጠበቅባችሁ። ሶ ይህን በራሳችሁ ስልክ ወይም በኢትዮጵያ ስልክ ማድረግ ትችላላችሁ። ግዴታ የሌላ ሀገር አያስፈልግም። ጀስት በራሳችን በኢትዮጵያ ስልክ ማድረግ እንችላለን ማለት ነው። ሶ ይህን ቬሪፋይድ ካረግን በኋላ ወደ አድቫንስ ፊቸር እንገባለን። ይሄ ብዙ ነገር ነው የሚከፍትልን። ኢቭን ሞኔታይዝድ የሚደረገው ይሄን ሪኳየርመንት ስታሟሉ ነው ማለት ነው።
እዚህ ጋር የዘረዘረልን አለ ሾርት ቪዲዮ አፕሎድ ዴይሊ ምናምን እነዚህን ሁሉ ፊቸሮች ይከፍትልናል። ይሄን ለማድረግ ኢንተርሚዲየትን መጨረስ ቻናላችንን ማስተካከል ብቻ ነው የሚጠበቅብን ማለት ነው። ሶ የመጨረሻው ባነር ወይም ደግሞ አንዳንድ የቻናል ፕሮፋይሎችን የምናስተካክልበት ነው። ኢቭን ኔማችንን የምንቀይርበት ቦታ ነው ይሄ ማለት ነው። እዚህ ጋር ባነር የምናዘጋጅበት ነው። በዚህ መልኩ አፕሎድ ማድረግ እንችላለን። ፕሮፋይል ፒክቸሮቻችንን እዚህ ጋር አፕሎድ ማድረግ እንችላለን። ዲስክሪፕሽን፣ ቻናል ዲስክሪፕሽን እና ወተርማርክ። በጣም ጠቃሚ ኢንፎርሜሽን እንዳገኛችሁ አልጠራጠርም። እንዴት የዩቲዩብ ቻናል መክፈት እንዳለብን በዚህ መልኩ አይተናል። እንደዚህ አይነት ጠቃሚ የሆኑ የቴክኖሎጂ ኢንፎርሜሽኖችን ስለ ኦንላይን ስራ ያሉ ኢንፎርሜሽኖችን ማወቅ ከፈለጋችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ተከታተላችሁኝ በጣም ነው አመሰግነው። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።